ሰላም ጤና ይስጥልኝ እንዴት ናችሁ ተማሪዎች ሰላም በያላችሁበት ይሁንላችሁ ይዤላችሁ የቀረብኩት የ9ኛ ክፍል የኬሚስትሪ ትምህርት ዩኒት 5 ኬሚካል ቦንዲንግ ላይ ለፈተና ዝግጅት ይጠቅማችኋል ያልኳቸውን 41 ፕራክቲስ ኩዌስችን መልስ ከነሙሉ ማብራሪያ ነው ቤተሰብ ያልሆናችሁ ሰብስክራይብ ሼር ላይክ በማድረግ ቤተሰብ ሁኑ Question number 1 the forces that hold different atoms or ions together are called A electric force B physical bond C chemical bond ዲ አቶሚክ ፎርስ ይሄ ኬሚካል ቦንድ ነው ማለት ነው ኬሚካል ቦንድ ማለት the force that binds atoms or ions together question number 2 which of the following covalent bond is most polar ሁለተኛው ጥያቄ ደግሞ most polar የሆነው የትኛው ነው የሚለው አተሞቹ መካከል ያለው ኤሌክትሮኔጋቲቪቲ ዲፈረንስ በጣም ከፍተኛ ከሆነ most polar ይባላሉ HF ፍሎሪን ከሃይድሮጂን በጣም ከፍተኛ የሆነ ኤሌክትሮኔጋቲቪቲ አለው ስለዚህ በመካከላቸው ያለው ኤሌክትሮኔጋቲቭ ዲፈረንስ በጣም ከፍተኛ ስለሆነ ኤ ነው የሚሆነው ማለት ነው ምክንያቱም ፍሎሪን ከካርበን እና ከናይትሮጂን ከፍተኛ የሆነ ኤሌክትሮኔጋቲቪቲ ቫሉ ይኖረዋል ማለት ነው question number 3 which of the following does not conduct electricity A sodium chloride in liquid state B sodium chloride in aqueous solution C sodium chloride in solid state D none ሶስተኛ ጥያቄ ኤሌክትሪክ ከረንት የማያስተላልፈው ኮምፓውንድ የትኛው ነው የሚለው ሲ ነው ሲ ኤሌክትሪክ ከረንት አያስተላልፍም ሌሎቹ ግን ኤሌክትሪክ ከረንት ያስተላልፋሉ አይኒክ ኮምፓውንዶች ኤሌክትሪክ ከረንት የሚያስተላልፉት በአኳ ሶሉሽን ወይም በሊኩዊድ ስቴት ወይም በጋዝ ስቴት ሲሆኑ ብቻ ነው ማለት ነው ኤሌክትሪክ ከረንት የሚያስተላልፉት ካልሆነ ኤሌክትሪክ ከረንት አያስተላልፉም ምክንያቱም አይኒክ ኮምፓውንዶች በአኳ ሶሉሽን አዮኖችን ፎርም ያደርጋሉ እነዛ አዮኖች ፍሪሊ ሙቭ throughout the solution በሶሉሽን ውስጥ በቀላሉ መንቀሳቀስ ይችላሉ በዚህ ምክንያት ኤሌክትሪክ ከረንት ያስተላልፋሉ ነገር ግን ኢንሶሊድ ስቴት ከሆነ ግን ኢንክሪስታል ላቲስ ስለሆኑ ኢንሶሊድ ስቴት ስለሆኑ አዮኖቹ እንደፈለጉ መንቀሳቀስ አይችሉም ማለት ነው በዚህ ምክንያት ኤሌክትሪክ ከረንት በሶሊድ ስቴት አያስተላልፉም የሚለውን ማወቅ ይጠበቅባቸዋል question number 4 which of the following molecules contain double bond ይላል አራተኛ ጥያቄ ዳብል ቦንድ የያዘው ሞለኪውል የትኛው ነው የሚለው መጀመሪያ ሊውስ ስትራክቸር ትሰራላችሁ ሊውስ ስትራክቸር ከሰራችሁ በኋላ ዳብል ቦንድ የያዘው ማን ነው ሲ ይሆናል ማለት ነው ኤ ትሪፕል ቦንድ ነው ናይትሮጂን ትሪፕል ቦንድ ነው የያዘው and also NH3 structure መስራት ትችላላችሁ ሲንግል ቦንድ ነው ሙሉ በሙሉ የያዘው question number 5 in which of the following compound is the bond electrovalent አምስተኛ ጥያቄ ኤሌክትሮቫለንት ቦንድ የሆነው የትኛው ነው የሚለው ኤሌክትሮቫለንት ቦንድ ማለት አዮኒክ ቦንድ ነው አዮኒክ ቦንድ ሌላ ስሙ ኤሌክትሮቫለንት ቦንድ ይባላል አዮኒክ ቦንድ is formed between metals and non-metals ነው ስለዚህ ሜታል እና ነን ሜታል የያዘው ኮምፓውንድ ማን ነው ሲ ነው ማግኒዚየም ኦክሳይድ ማግኒዚየም ሜታል ነው ኦክሲጅን ነን ሜታል ነው ሌሎቹ ግን በሙሉ ነን ሜታል ስለሆኑ ትክክለኛ መልሱ ማን ይሆናል ሲ ይሆናል question number 6 which does the correct Lewis structure for carbon tetrachloride molecules show ይላል መጀመሪያ የካርበን ቴትራክሎራይድ ሞለኪውልን ሊውስ ስትራክቸር ትሰራላችሁ ቶታል ቫለንስ ኤሌክትሮን ስንት ነው ያለው 32 ይኖረዋል ከዛ በኋላ ስትራክቸሩን ትሰራላችሁ Cl ከዛ በኋላ ስንት ኤሌክትሮን ተጠቅመናል 8 ኤሌክትሮኖች ተጠቅመናል የተርሚናል አተሙን ክሎሪን ማለት ነው ኦክቴትሮን እናሟላለን ስለዚህ 6 ኤሌክትሮን እናከፋፍላቸዋለን ማለት ነው እያንዳንዱን 4 ክሎሪን አተም ስለዚህ 4 አንሼርድ ኤሌክትሮኖችን ይዘዋል ማለት ነው ሶ ትክክለኛ መልሱ ሲ ነው የሚሆነው 5 ቦንድ አይደለም 4 ቦንድ ነው ያለው ኖ አንሼርድ ኤሌክትሮንስ ይሄ አንሼርድ ኤሌክትሮን አለው ትክክል አይደለም ሲ 24 አንሼርድ ኤሌክትሮን ይኖራል የሚለው ትክክለኛ መልስ ይሆናል ማለት ነው question number 7 which one of the following molecules does not have coordinate covalent bond ሰባተኛ ጥያቄ ከሚከተሉት ሞለኪውሎች ውስጥ coordinate covalent bond የሌለው የትኛው ነው የሚለው A hydronium ion ammonium ion A BF3 NH3 and D carbon dioxide ይሄ D ነው ትክክለኛ መልሱ ማለት ነው ሌሎቹ coordinate covalent bond ይዘዋል ማለት ነው coordinate covalent bond ማለት አንዱ አተም ወይም አንዱ ሞለኪውል ሎን ፔር ሲኖረውና ሌላኛው ሞለኪውል ደግሞ እነዛን ሎን ፔሮች የሚቀበልበት ቫካንት ሳይት ቫካንት ኦርቢታል ሲኖረው coordinate covalent bond ፎርም ያደርጋል ማለት ነው 8 in the formation of ionic bonding valence electron are ስምንተኛ ጥያቄ formation of ionic bonding valence ኤሌክትሮኖች A shared B delocalized C transferred D not affected ይላል ionic bond is formed between metals and non-metals by transferring of electrons from metal to non-metal ነው ማለት ነው ሜታሎች ይሰጣሉ
ነን ሜታሎች ደግሞ ይቀበላሉ። ከሜታል ወደ ነን ሜታል ኤሌክትሮን ትራንስፈር ያደርጋል ማለት ነው። Question number 9, what force is responsible for formation of ice during the freezing of water? A ionic, B covalent, C dipole interaction, D dative bond። ዘጠነኛ ጥያቄ አዮኒክ ቦንድ፣ ኮቫለንት ቦንድ እና ዳቲቭ ቦንድ ኢንትራ ሞለኪውላር ፎርስ ይባላሉ። ዳይፖል ኢንተራክሽን ፎርስ ግን ኢንተር ሞለኪውላር ፎርስ ይባላል ማለት ነው። ስለዚህ ፍሪዚንግ ኦፍ ዋተር ፊዚካል ፕሮፐርቲ ኦፍ ዋተር ነው። ስለዚህ ኢንትራ ሞለኪውላር ፎርስ የሚባለው ዲተርማይን ዘ ኬሚካል ፕሮፐርቲ ኦፍ ዘ ኮምፓውንድ፣ የአንድን ኮምፓውንድ ኬሚካዊ ባህሪ ዲተርማይን የሚያደርግልን የሚገልጽልን ኢንትራ ሞለኪውላር ፎርስ ነው። ኢንተር ሞለኪውላር ፎርስ የሚባለው ግን በሞለኪውሎቹ መካከል የሚፈጠር ነው። ስለዚህ በዋተር ሞለኪውል መካከል የሚፈጠር ፎርስ ኢንተር ሞለኪውላር ፎርስ ይባላል ማለት ነው። ስለዚህ በዋተር ሞለኪውል መካከል የሚፈጠር ፎርስ ደግሞ ዲተርማይን ዘ ፊዚካል ፕሮፐርቲ ኦፍ ዘ ሞለኪውል፣ የሞለኪውሉን ፊዚካዊ ባህሪ ነው የሚገልጽልን። ስለዚህ ትክክለኛ መልሱ የዚህ ሲ ዳይፖል ኢንተራክሽን ይባላል ማለት ነው። Question number 10, which of the following has the highest electrical conductivity in solid state? A water, B common salt, C sodium, D rubber። ይሄ ሲ ነው ማለት ነው። ምክንያቱም ሜታሎች በሶሊድ ስቴት ኤሌክትሪክ ከረንትን የማስተላለፍ ኤቢሊቲ አቅም ይኖራቸዋል ማለት ነው። ሌሎቹ ዋተር ኮቫለንት ሞሌኪውል ነው፣ ኮመን ሳልት አይኒክ ኮምፓውንድ ነው። ነገር ግን ኢንሶሊድ ስቴት አይኒክ ኮምፓውንዶች ኤሌክትሪክ ከረንት አያስተላልፉም ማለት ነው። ረበር ነን ሜታል ነው። ነን ሜታሎች ደግሞ በሶሊድ ስቴትም በማንኛውም ስቴት ኤሌክትሪክ ከረንት አያስተላልፉም ማለት ነው። Question number 11, which term describes the units that make up compounds with covalent bonds? 11ኛ ጥያቄ ኮቫለንት ቦንዶች ሜካፕ የሚሆኑት ወይም ኮቫለንት ኮምፓውንዶች የሚገነቡት ከምንድን ነው የሚለው ኤ ከአዮን፣ ቢ ከአሲድ፣ ሲ ከሳልት፣ ዲ ከሞለኪውል። ይሄ ትክክለኛ መልሱ ሞለኪውል ነው። ምክንያቱም ኮቫለንት ኮምፓውንድስ ኮንቴን ሞለኪውልስ። ኮቫለንት ኮምፓውንዶች የተገነቡት ከሞለኪውሎች ነው በዋናነት ማለት ነው። አዮንስ ከአዮን የተገነቡት አዮኒክ ኮምፓውንዶች ናቸው። አሲድ ኮቫለንት ኮምፓውንድ ቢሆንም እንኳ የተገነቡት ግን ከአዮኖች ነው ማለት ነው። ኢን አኳ ሶሉሽን አዮን ፎርም ያደርጋሉ ማለት ነው። ሳልቶች አዮኒክ ኮምፓውንድ ናቸው፣ አዮኖችን ፎርም ያደርጋሉ። ስለዚህ የዚህ ትክክለኛ መልሱ ሞለኪውልስ የሚለው ነው ማለት ነው። Question number 12, which of the following compounds is unlikely to contain ionic bond? A carbon monoxide, B sodium fluoride, C lithium chloride, D magnesium bromide። 12ኛ ጥያቄ አዮኒክ ቦንድ ያልያዘው ኮምፓውንድ የትኛው ነው የሚለው ኤ ነው፣ ካርበን ሞኖክሳይድ። አዮኒክ ቦንድ ከሜታል እና ከነን ሜታል የተሰራ ነው። እነዚህ ቢ ሲ ዲ ከሜታል እና ከነን ሜታል የተገነቡ ኮምፓውንዶች ናቸው። ስለዚህ እነዚህ አዮኒክ ኮምፓውንድ ናቸው። ነገር ግን ኤ ካርበን ሞኖክሳይድ that is formed between non-metals። Question number 13, which of the following ionic compound is formed from the reaction between magnesium and nitrogen? 13ኛ ጥያቄ በማግኔዚየም እና በናይትሮጅን አማካኝነት የሚፈጠረው አዮኒክ ኮምፓውንድ ትክክለኛ ኬሚካል ፎርሙላው የትኛው ነው የሚለው ማግኔዚየም ሜታል ነው፣ ናይትሮጅን ነን ሜታል ነው። ስለዚህ በማግኔዚየም እና በናይትሮጅን መካከል የሚፈጠር ቦንድ አዮኒክ ቦንድ ይባላል ማለት ነው። ሜታሎች ይሰጣሉ፣ ነን ሜታሎች ይቀበላሉ። ማግኔዚየም ቫላንስ ኤሌክትሮኑ 2 ነው፣ ናይትሮጅን 5 ነው። ስለዚህ ናይትሮጅን ቫላንስ ሼሩ ላይ 8 ኤሌክትሮን ወይም ኦክቴት ሼሩ ለማሟላት ስንት ኤሌክትሮን ይፈልጋል? 3 ኤሌክትሮን ይፈልጋል ማለት ነው። ስለዚህ ቫላንሲው 3- ነው ማለት ነው። ማግኔዚየም ደግሞ 2+ ነው። ስለዚህ ይሄንን ክሪስ ክሮስ እናደርግና አዮኒክ ኮምፓውንዱን ኬሚካል ፎርሙላ ማግኘት እንችላለን ማለት ነው። ስለዚህ Mg3N2 የሚለው ትክክለኛ መልስ ይሆናል። Question number 14, which of the following molecules represents non-polar covalent bond? 14ኛ ጥያቄ ነን ፖላር ኮቫለንት ቦንድ ሪፕሬዘንት የሚያደርገው ሞለኪውል የትኛው ነው የሚለው BCl በእነዚህ መካከል ያለው ኤሌክትሮኔጋቲቭ ዲፈረንስ በጣም ከፍተኛ ስለሆነ ፖላር ነው። C ቦንድ Cl ይሄም ፖላር ነው። CCl እነዚህ ነን ፖላር ኮቫለንት ቦንድ ይባላል ማለት ነው። ምክንያቱም በሁለቱ ክሎሪን አተሞች መካከል ያለው ኤሌክትሮኔጋቲቭ ዲፈረንስ 0 ስለሆነ ማለት ነው። Question number 15, which compound contain both covalent and ionic bond? A sodium carbonate, B magnesium bromide, C dichloromethane, D ኢታኖይክ አሲድ። 15ኛ ጥያቄ ኮቫለንትም አዮኒክም ቦንድ የያዘው ኮምፓውንድ የትኛው ነው የሚለው ኤ ነው፣ ሳልት ነው፣ ሶዲየም ካርቦኔት። አዮኒክ ቦንድ የሚፈጠረው በሜታልና በነን ሜታል መካከል ነው። ስለዚህ በሶዲየም እና በካርቦኔት አዮን መካከል የሚፈጠረው ቦንድ አዮኒክ ቦንድ ይባላል። እንደገና ደግሞ በካርበንና በኦክሲጅን መካከል የሚፈጠረው ቦንድ ደግሞ ኮቫለንት ቦንድ ይባላል። ምክንያቱም ኮቫለንት ቦንድ ማለት
that are formed between two non-metals ስለሆነ ማለት ነው። Question number 16, the type of compound that is most likely to contain covalent bond is one that is A solid metal, B composed of only non-metals, C composed of metal from the far left and non-metal from the far right on the periodic table, D held together by electrostatic attraction force between oppositely charged ions. የዚህ ትክክለኛ መልሱ B ነው፣ composed of only non-metals, because covalent compound or covalent bond is formed between non-metals. በነን ሜታል መካከል የሚፈጠር ቦንድ ኮቫለንት ቦንድ ይባላል ማለት ነው። Question number 18, which group in the periodic table form ionic bond? ionic bond ሊሰራ የሚችለው ግሩፕ የትኛው ነው የሚለው ionic bond is formed between metals and non-metals ነው። ሜታሎች የትኛው ግሩፕ ላይ እንደሚገኙ ይታወቃል። ነን ሜታሎች የትኛው ግሩፕ ላይ እንደሚገኙ ይታወቃል። በዚህ መሰረት ኤ አይሆንም፣ ሜታል ነው፣ ትራንዚሽን ሜታል እና ሜን ግሩፕ ኤሌመንት ሜታል ጋር ነው ቦንድ የሰራው፣ ትክክል አይደለም። ቢ ግሩፕ 1 ሜታል ዊዝ ግሩፕ 7፣ ይሄ ትክክለኛ መልስ ይሆናል ማለት ነው። ምክንያቱም ግሩፕ 1 ሜታሎች ናቸው፣ ግሩፕ 17 ሃሎጀኖች ናቸው፣ ግሩፕ 2 ሜታል ናቸው፣ ግሩፕ 16 ኦክሲጅን ፋሚሊ ናቸው። ስለዚህ ትክክለኛ መልሱ ቢ ይሆናል ማለት ነው። Question number 19, which of the following statement is not true about covalent bonding? A, covalent bonds are least likely to be formed between atoms of the same element. B, covalent bonds are least likely to be formed between atoms of different elements on the right side of the periodic table. C, covalent bonds are least likely to be formed between an element group 1 and element group 7. D, covalent bonds are least likely to be formed by a head of the group elements with high ionization energy. 19ኛ ጥያቄ ስለ ኮቫለንት ቦንዲንግ ትክክል ያልሆነው የትኛው ነው የሚለው A is not true about covalent bonding because covalent bond is formed between two non-metals. በሁለት ነን ሜታሎች መካከል የሚፈጠር ቦንድ ኮቫለንት ቦንድ ይባላል። አብዛኛውን ጊዜ ኮቫለንት ቦንዶች የሚፈጠሩት አተም ኦፍ ዘ ሴም ኤሌመንት ነው ማለት ነው። ስለዚህ least likely የሚለው ያፈርሰዋል። covalent bonds are most likely to be formed between atoms of the same element. Question number 20, which of the following types of bonding exists between atoms of with very different electronegativities? A, metallic bonding, B, hydrogen bonding, C, network covalent bonding, D, ionic bonding. የዚህ ትክክለኛ መልሱ ionic bonding ነው። ምክንያቱም ከፍተኛ የሆነ ኤሌክትሮኔጋቲቭ ዲፈረንስ ካላቸው ionic bonding ነው ፎርምድ የሚሆነው ማለት ነው። Question number 21, which of the following is an example of exception to octet rule? A, carbon tetrachloride, B, ammonia, C, phosphorus pentachloride, D, H2O. ይሄ ፎስፈረስ ፔንት ክሎራይድ ነው። ሊቭ ስትራክቸራቸውን ሰርታችሁ ማየት ትችላላችሁ። Question number 22, which one of the following statement describes the formation of ionic bonding? It is formed by 22ኛ ጥያቄ ስለ ionic bonding formation በትክክል የሚገልጸው አረፍተ ነገር የትኛው ነው የሚለው A, transfer of electron between two different non-metals. ይሄ ትክክል አይደለም። B, sharing of equal number of electrons between two non-metals. ይሄም ትክክል አይደለም። by sharing of electrons አይደለም ionic bond form የሆነው። C, donation of pair of electrons by non-metals to metal atom. ይሄም ትክክል አይደለም። ከnon-metal ወደ metal ሳይሆን ከሜታል ወደ non-metal ነው ማለት ነው። D, transfer of electron from metal to non-metal to form stable ions. ይሄ ትክክለኛ መልስ ይሆናል ማለት ነው። ionic bond is formed between metal and non-metal by transferring of electron from metal to non-metal ይሆናል። Question number 23, a covalent bond is formed by 23ኛ ጥያቄ covalent bond formed የሚሆነው by what? by sharing of electrons. A, transfer of electrons between two non-metal ions. ይሄ ትክክል አይደለም። B, transfer of electrons between two metals of different type. ይሄም ትክክል አይደለም። C, by sharing of pair of electrons between two atoms. ይሄ ትክክለኛ መልስ ይሆናል ማለት ነው። 24, covalent compounds are liquors or gases at room temperature and have statements low melting and boiling points. Which of the following statements explain the properties of covalent compounds? 24ኛ ጥያቄ covalent compounds at room temperature liquid እና ጋዝ ናቸው። ከሚከተሉት አረፍተ ነገሮች ውስጥ ይህንን property of covalent compound የሚገልጽልን የትኛው ነው የሚለው the units of particles is covalent compound are ions. አዮኖች አይደሉም። B, the intermolecular force of attraction in covalent compounds are strong. C, covalent compounds exist separate molecules የሚለው ትክክለኛ መልስ ይሆናል ማለት ነው። ምክንያቱም ኮቫለንት ኮምፓውንዶች ሞሌኪውሎችን ነው የያዙት። በሞሌኪውሎች መካከል ያለው ኢንተርሞለኪውላር ፎርስ በጣም ዊክ ነው። በዚህ ምክንያት አት ሩም ቴምፕሬቸር ሊኩዊድ እና ጋዝ ናቸው ማለት ነው።
Question number 25 among the following reaction which one shows a coordinate covalent bond formation 25ኛ ጥያቄ coordinate covalent bond formation የሚያሳየው የትኛው ሪአክሽን ነው የሚለው coordinate covalent bond የሚፈጠረው ቢያንስ አንዱ ኮምፓውንድ አንዱ ሞለኪውል ሎን ፔር ኤሌክትሮን ሲኖረውና ሌላኛው ሞለኪውል ደግሞ ያንን ሎን ፔር ኤሌክትሮን የሚቀበልበት ወይም ሼር የሚያደርግበት ቫካንት ሳይት ሲኖረው coordinate covalent bond ፎርም ይሆናል። ኤ ላይ ስንመለከት ናይትሮጂን ሎን ፔር ኤሌክትሮን አለው፣ ሃይድሮጂን ግን ቫካንት ሳይት የለውም ማለት ነው። 3 ሃይድሮጂን አተሞች አሉ፣ 3 ኤሌክትሮኖች ይኖሩታል፣ የሚቀበልበት ቦታ የለውም ማለት ነው። ስለዚህ ይሄ coordinate covalent bond አይሰራም። ቢ ላይ ስንመለከት ቦሮን ትራይፍሎራይድ ቫካንት ሳይት አለው፣ አሞኒያ NH3 ናይትሮጂን ላይ ሎን ፔር ኤሌክትሮን አለው። ስለዚህ ይሄ ሎን ፔር ኤሌክትሮን ከቦሮን ጋር ቦንድ ይሰራል። ይሄ ቦንድ coordinate covalent bond ይባላል ማለት ነው። ስለዚህ ትክክለኛ መልሱ ቢ ይሆናል። ቢ coordinate covalent bond ይሰራል ማለት ነው። ይሄ coordinate covalent bond ፎርም ያደርጋል ማለት ነው። ሌሎቹ በሙሉ coordinate covalent bond አይሰሩም ማለት ነው። question number 26 how do the elements of group 2 form ions? group 2 ኤሌመንቶች ሜታሎች ናቸው። ቫለንስ ኤሌክትሮናቸው 2 ነው። by losing of 2 electrons to form cations 2+ ይሆናሉ ማለት ነው። ስለዚህ by losing of 2 electrons የሚለው ትክክለኛ መልስ ይሆናል። question number 27 which of the following is the property of covalent compounds? covalent compounds are non-volatile. B A is non-volatile. B has high melting and boiling points. C is generally insoluble in water. D is crystalline solid at room temperature. 27ኛ ጥያቄ የኮቫለንት ኮምፓውንድ ትክክለኛ ፕሮፐርቲ የሆነው የትኛው ነው የሚለው ነን ቮላታይል ናቸው ይላል። ኮቫለንት ኮምፓውንዶች ቮላታይል ናቸው at room temperature ጋዝ ስለሆኑ ማለት ነው። B has high melting and boiling point ይሄም ትክክል አይደለም፣ ምክንያቱም ዝቅተኛ የሆነ ቦይሊንግ ፖይንት እና ሜልቲንግ ፖይንት ነው ያላቸው፣ ምክንያቱም በሞለኪውሎች መካከል ያለው ኢንተርሞለኪውላር ፎርስ በጣም ደካማ ዊክ ስለሆነ ማለት ነው። C is generally insoluble in water ይሄ ትክክለኛ መልስ ይሆናል። ያው አንዳንድ ኮቫለንት ኮምፓውንዶች በውሃ ሶሉብል ይሆናሉ፣ አብዛኛው ኮቫለንት ኮምፓውንዶች ግን በውሃ ኢንሶሉብል ናቸው ማለት ነው። D is crystalline solid at room temperature ይሄም ትክክል አይደለም፣ ምክንያቱም at room temperature ሊኩዊድ እና ጋዝ ናቸው ማለት ነው። question number 28 which of the following would occur during the formation of ions? A valence electrons are shared between atoms. B innermost shell electrons are involved. C valence electrons are transferred from one atom to another. D the electron configuration of an atom forming the ion remains unaffected ይላል። የዚህ ትክክለኛ መልስ C ነው ማለት ነው። valence electrons are transferred from one atom to another አንድ ቫለንስ ኤሌክትሮን ከአንዱ አተም ወደ ሌላ አተም ትራንስፈር በሚሆንበት ጊዜ ወይም ደግሞ ሉዚንግ ኤንድ ጌይኒንግ ኤሌክትሮን በሚኖርበት ጊዜ አዮኖች ፎርም ያደርጋሉ ማለት ነው። ምክንያቱም ሜታልስ ሉዝ ኤሌክትሮንስ ቱ ፎርም ካታዮንስ ኤንድ ነን ሜታልስ ጌይንስ ኤሌክትሮን ቱ ፎርም አናዮንስ ስለሆነ ማለት ነው። question number 29 in order to illustrate the structure and the properties of the solid, a student put 100 marble balls into the box that representing metal cations and the empty space between and around the marble representing the electron C. Which one of the following bonding is represented by this model? Ionic bonding, covalent bonding, dative bonding, metal. ይሄ ሞዴል ሪፕሬዘንት የሚያደርገው ሜታሊክ ቦንዲንግ ነው። ምክንያቱም ቦሉ ልክ እንደ ሜታል ካታዮን ነው። ኢምፒቲ ስፔሱ ደግሞ around the marble ball ሪፕሬዘንት የሚያደርገው ኤሌክትሮን ሲ ነው። ዲሎካላይዝድ ኤሌክትሮን ነው ማለት ነው። ስለዚህ በዲሎካላይዝድ ኤሌክትሮን እና በሜታል ካታዮን መካከል ያለው አትራክሽን ሜታሊክ ቦንድ ፎርም ያደርጋል ማለት ነው። question number 30 which one of the following is the correct structure for calcium fluoride ይላል። ካልሲየም 2 ኤሌክትሮኖቹን ለእያንዳንዱ ፍሎሪን አተም ይሰጣል። ከዛ ፍሎሪን አተም 8 ኤሌክትሮን ይሆናል ማለት ነው ቫለንስ ሼሩ ላይ። ስለዚህ ሊው ስትራክቸሩ ምን ይሆናል? ካልሲየም 2+ ፍሎሪን ማይነስ ይሆናል ማለት ነው። ሁለቱ ፍሎሪን አተሞች አንዳንድ ኤሌክትሮን ከካልሲየም አተም ይወስዳሉ ማለት ነው። ስለዚህ ሊው ስትራክቸሩ ኤ ነው ማለት ነው የሚሆነው። question number 31 what type of bond is formed between atoms of metals and non metals? 31ኛ ጥያቄ በሜታልና በነን ሜታል መካከል የሚፈጠር ቦንድ ምን ይባላል? አዮኒክ ቦንድ ይባላል ማለት ነው። አንሰሩ ሲ ይሆናል። question number 32 one of the following is polar covalent molecule? A carbon tetrachloride, B carbon dioxide, C hydrochloric acid, D chlorine molecule. ፖላር ኮቫለንት ሞለኪውል የሆነው ሃይድሮክሎሪክ አሲድ ነው ማለት ነው። ኤ እና ቢ ቦንዱ ፖላር ነው፣ ሞለኪውሉ ግን ነን ፖላር ናቸው ማለት ነው። ዲ ክሎሪን ሞለኪውል ነን ፖላር ኮቫለንት ሞለኪውል ነው ማለት ነው። question number 33 which of the following are not the properties of ionic compounds?
A soluble in water, B contain molecules, C have relatively high density, D are electrolyte in molten and aqua solution። ይሄ ቢ ነው ማለት ነው ትክክል ያለው ነው። ምክንያቱም አዮኒክ ኮምፓውንዶች ሞሌኪውሎችን አይዙም ማለት ነው። አዮኒክ ኮምፓውንድስ ኮንቴን አዮንስ አዮኖችን ነው የያዙት ካታዮን እና አናዮንን ነው ማለት ነው የያዙት እንጂ ሞሌኪውሎችን የሚይዙት ኮቫለንት ኮምፓውንዶች ናቸው ማለት ነው። Question number 34 how many lone pair are there in the leaf structure of HCN? መጀመሪያ ሊፍ ስትራክቸር ትሰራላችሁ። HCN ሊፍ ስትራክቸር ይህንን ይመስላል። ስለዚህ ናይትሮጅን ላይ ሎን ፔር ኤሌክትሮን አለው አንድ ሎን ፔር ኤሌክትሮን ማለት ነው። ስለዚህ የዚህ ትክክለኛ መልሱ ቢ ይሆናል ማለት ነው። Question number 35 a chemical bond is formed to A increase energy, B decrease stability, C achieve noble gas configuration, D increase atomic size። የዚህ ትክክለኛ መልሱ achieve noble gas configuration ነው ማለት ነው። why atoms combine to form a chemical bond? አንደኛ to achieve noble gas configuration ነው። ሁለተኛ to attain lower energy state ነው። ሶስተኛ to fulfill octet rule ነው። octet rule አሟሉ ማለት noble gas electron configuration achieve አደረጉ ማለት ነው። እንደገና ደግሞ to be stable ለመሆን ነው። ስለዚህ a increase energy የሚለው ትክክል አይደለም። ኤነርጂው decrease ነው የሚሆነው low ነው የሚሆነው። b decrease stability የሚለው ይሄም ትክክል አይደለም። to be stable ለመሆን ነው chemical bond የሚፈጠረው። Question number 36 which element does not form a chemical bond easily? A oxygen, B chlorine, C helium, D hydrogen። ይሄ ሂሊየም ነው። ምክንያቱም ሂሊየም ኖብል ጋዝ ነው። ኖብል ጋዞች ኢነርት ናቸው፣ ኬሚካል ቦንድ ፎርም አያደርጉም ማለት ነው። Question number 37 in metallic bond electrons are A shared in pairs, B transferred, C localized, D delocalized የሚለው ትክክለኛ መልስ ይሆናል ማለት ነው። in metallic bond ኤሌክትሮኖቹ ቫለንስ ኤሌክትሮኖቹ delocalized ናቸው ማለት ነው። Question number 38 the electrostatic force of attraction in an ionic bond is between A 2 cations, B cation and anion, C 2 anions, D 2 atoms with equal electronegativity። የዚህ cation and anion ነው ማለት ነው። ionic bond is formed between metal and non metal ነው። ሜታል ኤሌክትሮን ይሰጣሉ፣ ካታዮን ፎርም ያደርጋሉ፣ ነን ሜታሎች ይቀበላሉ፣ አናዮን ፎርም ያደርጋሉ። በአናዮኑ እና በካታዮኑ መካከል ያለው ከፍተኛ ኤሌክትሮስታቲክ አትራክሽን ፎርስ ionic bond ይባላል ማለት ነው። Number 39 which property is common in ionic compounds? A low melting point, B poor conductivity, C solubility in water, D malleability። ይሄ solubility in water ነው ማለት ነው። ሌሎቹ የአዮኒክ ኮምፓውንድ ኮመን ፕሮፐርቲ አይደሉም ማለት ነው። Question number 40 ionic compounds in solid state A conduct electricity, B do not conduct electricity, C are malleable, D have a low melting point። ionic compounds በሶሊድ ስቴት ኤሌክትሪክ ከረንት አያስተላልፉም ማለት ነው። Question number 41 which of the following substance shows metallic bonding? A sodium, B methane, C hydrochloric acid, D water። ይሄ ሶዲየም ነው ማለት ነው። ሜታሊክ ቦንድ ፎርም የሚያደርገው ሶዲየም ነው ማለት ነው። ሌሎቹ ኮቫለንት ቦንድ ነው ፎርም የሚያደርጉት።